ፎርቹን የቁጠባና ብድር ህብረት ስራ ማህበር በምስረታ ላይ ያለ ምስረታውን እያጠናቀቀ ያለ 978 አባላትን ይዞ በመስራች አባልነት ይዞ የተነሳ የቁጠባና ብድር ህብረት ስራ ማህበር ነው። ልዩ የሚያደርገው ዝቅተኛ የህብረተሰብ ክፍሎችን አባላቱ ዝቅተኛ የህብረተሰብ ክፍሎች ሆነው ስራ የሌላቸው ምሩቃን፣ ጥቃቅንና አነስተኛ ማህበራት፣ አርሶ አደሮች እነኚህን በልዩ ሁኔታ ለመደገፍ የተቋቋመ ተቋም ነው። ከከፍተኛ ጀምሮ እስከ ዝቅተኛ የኑሮ ደረጃ ያላቸው አባላትንም አካቶ ይዞ የተነሳ ተቋም ነው። ተቋሙ ዘመናዊ ቴክኖሎጂዎችን በዘርፉ ላይ ያሉ ችግሮችን በሰፊው አጥንቶ ወደ ዘርፉ የገባ ነው። ዘመናዊ ቴክኖሎጂዎችን፣ ሶፍትዌሮችን በመጠቀም ስራውን ተደራሽ የሚያደርግ ነው። ተቋሙ አገር አቀፍ ተቋም ነው። በአገር ፍቃዱን የወሰደው እንደ ኢትዮጵያ ነው። በሁሉም ክልሎች፣ በሁሉም ዞኖች፣ በሁሉም ከተማ አስተዳደሮች፣ ወረዳዎች ይንቀሳቀሳል። በቀጣይም በሁሉም የክልል ከተሞች ቅርንጫፎቹን ከፍቶ ወደ ስራ የሚገባ ትልቅ አገራዊ የቁጠባና ብድር የህብረት ስራ ማህበር ተቋም ነው። እንግዲህ ዓላማ ሞዴል ለመሆን በኢትዮጵያም ብሎም በአፍሪካም በ2030 ራዕያችን በ2030 በአፍሪካ ሞዴል የቁጠባና ብድር ህብረት ስራ ማህበር መሆን ነው።